ሲጀመር ጸጉር ክብር ቢወድለት ኑሮ ቂጥ ላይ በቅ ነበር። ትንሽ ወንድ ነሽ? ሴት ነኝ። በምን አወቅሽ? የሆነ ነገር ኦ ኧረ በፈጣሪ ወገን መተናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አለን ወሳለን ውድ ቤተሰቦች እንደምን ናችሁ? አቦ ሰላም፣ ፍቅር፣ ጤና ብዝት ይበልልኝ እናንተ ጋር። እኔ ሰላም ነኝ፣ ደህና ነኝ። ቀደም ቪዲዮ ዘና ፈታ እንዳላችሁ አልጠራጠርም። ወደ ቪዲዮ ከማለፋችን በፊት አሁንም እንደተለመደው እችን ነገር ጠቅ አርጓት፣ በላይክ እና በሰብስክራይብ ጀምሩ። ቀጥታ ወደ ቪዲዮ ሌትስ ጎ። ምንድነው? ለምንድነው ግን ጊዜው ቶሎ የማይሄደው? እስቲ ቤት ተከራይተህ ሞክረው። ቤት ተከራይተህ ሞክረው። አረ ቤት ክራይ ውስጥ ያለን ሰዎች ቀኑ በጣም እየሄደብን ነው። ጀለሶች ምን እናርግ እስኪ? እውነቱን ነው። ለማንኛውም ቤት ውስጥ ያለን ቤት የተከራየን ሰዎች ከመቼው ወሩ እንደሚደርስ ጭራሽ አይገባንም። በጣም ነው የሚሄደው ቀኑ በጣም እንዲህ። ቤት ያልተከራያችሁ ሰዎች ቤት ተከራይታችሁ መኩሩ ትላለሁ በዚህ አጋጣሚ እና ቀኑ እንዴት እንደሚሄድ ታይታላችሁ። በእርግጥ ምን ሆኖ የተረጎሙት? ይቅር ያስር ይቅር። ምን ነው ሰው አለፈ እንዴ? አይ እሱ በምን እድል። ቶም ከቤቲ ዴቭ ደግሞ ከጄሪ ፍቅር ይዟቸዋል። አውቄያለሁ ሳል አውቄዋለሁ። እዛ በረሃ ውስጥ ሱዳን በረሃ ውስጥ አሽዋውኝ በቀረው ኖሮ ሱዳን በረሃ ውስጥ ያበሻ ሴት ሲያዩ እንዳበደ ውሻ ላጫቸው ይዝረከረካል። አንተ ጄሪ ምን ነው የሚወደድከው? ጄሪ ምን ያንሳታል? ምን አለ በአማርኛ ምን ያንሳታል? ምን አልኩ? ያንሳታል አልኩ። በስቶባታ አናት በአማርኛም ትርጉሙ ፈለገ። ነግሬ ነበር እኮ ዛሬ ነግሬ ነበር ዛሬ። ለኔ አልነገርከኝም ኃይሌ፣ ስነ ስርዓት ለኔ አልነገርከኝም። የነገርኩ መስሎኝ እኮ ሁሉ ቢነግሩት እኮ ወደ ባዶ ይቀራል። ሰማኛለህ? የነገርኩ መስሎኝ እኮ ነው። ይሄ ፊልም ቆሞ ቢቀር አስጠፈራለሁ። ጊቭ ኢት አ ሬስት ማይ ምን ያለ ምንድን ነው ያለው? አረ እንግሊዘኛ፣ አረ እንግሊዘኛ፣ አረ ወገን ተው ግን እንማር እንግሊዘኛ። ይሄ እንግሊዘኛ በጣም እያዋረደን ነው። ምንድን ነው ያለው? ሀበሻና እንግሊዘኛ በቃ እንዲህ ነን። ምን ነው እና አጎዛ ምን ነው ራቁትን መጣ? አውልቅና ና። ታዲያ እኔ ከላይ የለበስከው ሸሚዝ ላይ ያለው ሽቶ ይቀንስልኝ እንደው እሱን አውልቅ አልኩ እንጂ ራቁትን ና አልኩ እንዴ? ራቁቴን ሆንኩ እንዴ? ተይ በላይ ምን ትሆን? እንደው አንተ እያንዳንዱ ሰው ሳትፈልግ የማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁ ነው። አዎ አልወደውም። እውነቴን ነው። ልብስን ጦርነት የሚገባኝ አረ ቡድ በያዝ፣ አረ ቡድ በያዝ፣ አረ ተው። ልብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር ከ50 እኮ ነው አልጋው። አንተ ምን ሊያደርገው ነው? ዳራሽ ሳቅማች። አረ ወከረላ ጋር ተው። እኔ ግን ማርያምን ይሄ ሰውዬ ሲያወራ በቅና ሳያወራ በፊት ነው በቃ የምስቀው። ቃላቱ ራሱ ቃል ሲወጣ ራሱ በጣም ከባድ ነው ከዚህ ሰውዬ። የመጀመሪያው ተጠያቂ የምትሆነው አንተ ነህ። ጥያቄውን ልብ ብለህ አድምጠኝ። ከዓለም በህዝብ ብዛት አንደኛ ሀገር ማን ነው? አንደኛ ሀገር 30 ሰከንድ ነው። በሰዓቱ ተጠቀምበት። ኦ ያስቆረጀው በትክክል ተመልሷል። ቻይና የሚቀጥል አንቺ ያመራል። የመጀመሪያው የደቡብ አፍሪካ ጥቁር ፕሬዝዳንት ማን ይባላሉ? ማንዴላ ነው። ኔልሰን ማንዴላ። በትክክል ተመልሷል። ቀለም ሎሬት ጸጋዬ ገብረመድህን በተውኔታቸው በቴዎድሮስ ቲያትር ላይ አጼ ቴዎድሮስ በእንግሊዞች ሊያዙ ሲሉ ተናግረው በሽጉጥ ራሳቸውን የገደሉበት ቃለ ተውኔትን በግጥም ተናገር። አው እጅህን ስጣለኝ ፈረንጅ፣ ምን እጃለው የሳት ሰደድ፣ አውቅም ክንዴ እንደሚያነድ። ምን ነው ለመጻፍ አይመችም ይበልልህ። አረ ደረጃ ለመጻፍ አይመችም ብዬ ነው።
ነገር ፈልጎም ተጣልተው የምታውቀው ሰው የለም። ሰፈር ውስጥ እዚህ በኳስ የምንጣላው አንድ 53 ቀበሌ አንድ ጊዜ ተጣልቻለሁ። ከላዩ ላይ ሆኜ እየመታሁት ገላግሎኛል። ቁጣልታ ያቅም ጋር እየመታሁት ምንድነው ገለብጠኛል ብለህ ነው ካሁን እሱ ብቻ ሳይሆን በቃ ድብድብ አልወድም ግን ሳላስበው ጣልኩት። ከላዩ ላይ ሆኜ አንዴ ደግሞ ማን እንደ ጻው እንደፈጠረው አልናቀም። እዛ ሸበሌ ጎን አለች አይደለም ሜዳ፣ እዛ ነበር የምንጫወተው። እዛ ነበር በጣም ብዙ ነገር ያሳልፍኩትና የኛ ቡድን ጨዋታ የለውም የሌላ ቡድን አለና እሱ ቡድን ማን ያልፋል ብለን ነው ለዋንጫ ለማለፍ እዛ ለማየት መነጽር ምናምን የሚያለን ነገር እያየን አንድ ጓደኛችን ማንን እንደሆነ እንደለከፋ አይታወቅም ድብድብ ተነሳ። እና እኔ ከመነጽር ምናምን አድርጌ አንዴ በቃ አለ ምንድነው ምናምን ነገር ምንድነው እንደዚህ ነው ያልኩት። በቃ ምንድነው ምናምን እጁ እዚህ አካባቢ ሲደርስ ትዝ ይለኛል። ከዛ በኋላ ምንም ትዝ ይለኝ ነገር እዚህ ድረስ ትዝ ይለኛል። አይቶ ልጅ መነጽሩ ባሌ እኔ ጉለሌ ምን አይነት ቦክስ ነው እስማ አረ ደረጃ እሱ ልጅ አሁን ባገኘው ኢትዮጵያ በቦክስ ራሷን ችላ ነበር። አንድ ያለኝ የት እንደሆነ አላውቅም። ብቻ ዞሮብኛል። የት እገኛለሁ? ሸዋ ዳቦ ገነት ሆቴል ነው። ለካ አንድ ጓደኛ ያለው ነበረ እዚህ እኮ አይደለም ሰፈራችን ብሎ ስለዞረብኝ ታዲያ የት ነው ሲል እኛ እኮ ዲአፍሪካ አምስተኛ ነን ብሎ በዛ በኩል ዞረን መጣንና ሰፈር ደርሼ የምን አፈር ነው ከተቱብኝ ብዬ ለካ አንዱ ጥርሴ ነው። አረ ደረጃ ያረገፍኩ ሰው ነኝ። አንዱ ጥርሴ ነው። ኦ አረ በፈጣሪ አረ ተው አልተረፈም። አረ ተው Ferrari, መኪና እየገመተ ነው። Rolls Royce, በድምጽ G-Class, حسن واضح ريحة بيض محمود بعرف حب البيض محمود أحمد أهم عندك بتسين وأنت أنت سواق አረ ምን ያርጉት ነው مصطفى ታወቀው ጀለስ ያ ውዱ ብትለያለች። አረ በስመ አብ አረ ትለያለህ ብሮ እንዴ ኦ ፊሽን ቀመሻት ምብላይ አንዳንድ እንደዚህ የሚያስፈልገው ሰው አለ። በርግጥ የእውነቴን ነው። በጣም ክብር የማይወድለት ሰው አለ። አንዳንድ በጣም ባለጌ ሰው የመጨረሻ እና እንደዚህ አይነት ጥፊ የሚያስፈልገው ሰው አለ። ተጠንቀቁ። ሲጀመር ጸጉር ክብር ቢወድለት ኑሮ ቂጥ ላይ በቅ ነበር። መላጣነት የትልቅነት ምሳሌ ነው። ደብነ እንደ ያማ እኛ መላጣዎች ትላልቅ ሊቆች ነን። አመሰግናለሁ። ይቺ መጽናኛ ቃል ናት ለመላጣዎች። ክብር አይወድለትን ጸጉር አይነሱር ኦ ተሳስቶ አረ ሞተር ወሰደ። ወይኔ አው ቅሌት ይባላል። ይሄ ቅሌት ትሰማለህ? ኃይል እግዚአብሔር ነው። እስከዚህ አይነ ስብሽን ነው ማጠፋው።
ተነስቼ በጥፊ ነው ማጠናግርሽ እኔን አትችልም ማላንቺ መላንቺ እንደው ምትምን ያስፈልጋል ባጠገብሽ ብሮ ጥር ትወድቂያለሽ እንጂ በቆጥቻ አገልሻለሁ እሺ ታስጠላ ባጠገብሽ ባርፍ ትወድቂያለሽ ኧረ ስድብ ብራዘር ፒስ ነው አንቺ ነሽ የሰፈር ካቦ ምን እሺ ጸብ ነው ፈልገሽኝ ማምን አይደለም ብራዘር አረ ምንም የሆነ እዛ ቅያስ ላይ የሆነ ልጅ መጥቶን እንድታስቀይምልን ነበር ምን አርጋችሁት ነው የመጣችሁ አረ ምንም ዝም ብሎ ነው እንዲህ ማታል በቃ እሺ 10 ዳገት ከርቡቱልኝና ላጫውትላችሁ ተስማማላችሁ አረ አስጨነቅም በቃ ወይ በቴሌ ብር ወይ በኢምፒሳ ላኩልኝ የቱ ጋር ነው ልጅ ይኸው እዛ ጋር በቃ እንደውም ታዩ በኢምፒሳ ላኪልኝ ኢምፒሳ ላክለት በያ አንቺ ነሽ ይሰፈር ካባው አረ አረጋጊ ምርጥዬ እንደዛ አይደለም እና ምን እሺ እኔ እስራኤል ኢራን ምንም ተነፋፍቶ መጥቶ በሚዳሽ ነኝ በሚዲ ግን እነዛ ልጆች ምንም በቃ አልተመችሻቸው በቃ መውጫ መግቢያ አሳጥተሻቸዋል መሰለኝ እኔ አያገባኝ ገባሻ ግን በቃ አንቺ አንድ ሁለት ከፍ ዝቅ ላርግሽ 10,000 ከፍለውኛል 5 ላዝሽ ቢዝነስ ማለት ይሄ አይደለም ያምሻል እንዴ በቃ አንድ ሁለት ቢዝነስ ማለት ይላል መስላችሁ ልጅ ቢዝነስ ይሄ እኮ ነው አቶሚክ ቦምብ ብለን አንቺ አላንም ብልፉ በቃ እኔዋ ከሱነሽ በቃ እንደስስብሽ ኧረ ገደለው ኧረ በቃ ቢዝነስ ረሳው የመጪ ፋራኖች ማለት ነው የመጪ ፋራኖች ልንገርሽ እሺ አሁን ማተጠቀም እኔ አልተጠቀም አንቺ አልተጠቀምሽ እነሱ አልተጠቀሙ ማተጠቀም ሸይጣን ነው የተጠቀመው ልንገርሽ እኔ ብዙ ፋራ አውቃለሁ ዳንቺ ደግሞ እንደኔ ምን እንደኔ አራዳ አላውቅም ይመጪ አንዳንድ የሰፈር ካቦነን የሚሉ በምላስ ብቻ ናቸው ጀለሶች አትመኗቸው ሴት ነሽ ወንድ ነሽ ሴት ነሽ በምን አወቅሽ እንዴ ያለች እኮ ቢሆነ ነገር ነው በቃ ምን ታውራ የሆነ ነገር አዎ አንተ ደግሞ ፍታ እንዴ በሆነ ነገር ነው ያወቅሽው ጥሩ እኔም ወንድም ሆነን በሆነ ነገር ነው ያወቅኩት እርግጥ ልክ ነሽ ጥሩ ለሚዲያ የሚመጥን መልስ ነው ለሚዲያ የሚመጥን ነብስ ነው ዘንድሮ ህፃናት ግን በጣም ነው የሚገርመኝ የሆነት አንድ ነገር ልንገራችሁ ሁሌ እሸቱ ላይ የሚቀርቡ ህፃናቶች ያሉትን እንጃ ምን እየበሉ እንደሚያድጉ እኔ ያላቅም ምላሳቸው ላይ በጣም ትልቅ አሮጊት ሴትዮ አሉ በጣም ትልቅ አሮጊት ሴትዮ ወይም ደግሞ አሮጌ ሰውዬ አሉ የሚያወሩትን ወሬ ጨራሽ ትልቅ ሰው የሚያወራውን ወሬ ነው የሚያወሩትና ይገርመኛል በምንድን ነው ያወቅሽው ሴት መሆንሽን በሆነ ነገር እንጂ ህፃናት እንግዲህ ምን ታውቃለች ለመልሷ ግን ይመች ብያለሁ ለሚዲያ የሚመጥን መልስ ነው የመለሰችው ስልኬ እኔ ስታሳረኝ በርቼ ስልኬ እያየሁት ደግሞ እያየሁት በአይኔ እያየሁት እየጠረጠርኩ እኮ ነው የበላኝ ስልኬ አዎ ኧረ በእናትህ አታካብድ በእናትህ ስልክ አይደለ እንዴ አታካብድ ስልክ ተበልቶ ተደና አሁን ከዋናው እሱ ነው ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተረጠው ፎቶ ራሱ አለ እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ ግን ለእንደዛ አትሁን እሺ በእናትህ አስደውላለሁ ቶሎ በል እሺ የሱም የለም አደ ወይኔ ኧረ